ፊልሙ ሲጀምር በ5ኛ ክፍለ ዘመን የነበሩ ሰዎች ዓሳ በማጥመድ ላይ ሳሉ በከፍተኛ ወጀብ ይናወጣሉ። ወጀቡም አልፎ በጠዋት ሲነጋ የመንደሩ ሰዎች በዝናቡ ምክንያት ወደ የብስ የወጡትን ዓሳዎች እየለቀሙ ሳለ አንዱ መንደርተኛ የሆነችን ሴት ያያል። ሌሎችን ጓደኞቹም ጠርቶ ወደ አህያ ትንስት ይጠጋል። ያዩትም ነገር እጅን በአፍ የሚያስጭን ነበር። ከወገቧ በታች ዓሳ፣ ከወገቧ በላይ ደግሞ ሰው ነበረች። እነዚህም ፍጥረቶች መርሜድ ይባላሉ። ይዘዋትም ወደ ከተማው አስተዳዳሪ ወስዷታል። አስተዳዳሪውም ሊነካት ሲጠጋ አንዱ ሽማግሌ አለቃዬ እችን መርሜድ ነካት ማለት ትውስታ ይጠፋል ይለዋል። አስተዳዳሪውም ለሀገሪቱ ንጉሥ ያሳያታል። ንጉሱም በውበቷ ይማረካል። አስተዳዳሪው ግን ንጉሥ ሆይ መርሜዷን ብንገላት ጭራዋን በውድ ዋጋ መሸጥ እንችላለን ሲል፣ ንጉሱም ምን ያክል ብጨክን ነው ይችን ፍጡር ልግደል የምትል? አሁኑኑ ወደ ውቅያኖሱ ልቀቃት፣ ትእዛዜን ብትተላለፍ ግን ያኔ እኔን አያርገኝ ይላል። በንጉሱም ትእዛዝ መርሜዷ ትለቀቃለች። አመስግነውም ትሰናበተዋለች። ፊልሙም ወደ አሁኑ 21ኛው ክፍለ ዘመን ይወስደናል። ጁንጄ የተባለ አማሌ ወጣት እናያለን። በባህሪው አጭበርባሪ፣ ቀጣፊና ሌባ በአንድነት ነው። ሴቶችን እያማለለ ገንዘብ ይሰርቃል። ወንዶችን እያታለለ ባንካቸውን ዜሮ ያስቀራል። ይህን ስራውንም የሚያግዙት ሁለት ወዳጆች አሉት። አሁን እቅዳቸው ትልቅ ድርጅት መዝረፍ ነው። ለዚህ ስራቸውም ጁን ጠበቃ ሲሆን፣ ቴክ ደግሞ የኮምፒውተር ባለሙያ ነው። እቅዳቸውንም በድል አድራጊነት አጠናቀው ገንዘባቸውን ተከፋፍለው ለትንሽ ጊዜ ለመዝናናት ተለያይተው ከሀገር ይወጣሉ። ጁንም ጉዞውን ወደ አንዲት ደሴት ያደርጋል። ያችን ደሴት የከበበው ውቅያኖስ ጋር ደግሞ መርሜዶች ይኖራሉ። አንዷ መርሜድም የሚያምር የእጅ ብራዝሌት አግኝታ ትለብሰዋለች። ምሽት ላይም መርሜዷ በከፍተኛ ወጀብና ዝናብ ትንገላታለች። በጠዋትም ስትነቃ ራሷን የብስ ላይ ታገኘዋለች። በጅራቷ ፈንታም እግሯ ተተክቷል። በቀጥታም ወደ ውሃው ስትገባ ጅራቷ ይመለሳል። ጁንም በጠዋት ሲናፈስ መርሜዷ አይተው ትደበቃለች። አመሻሽ ላይም ጁን ከባድ ጩኸት ከእንቅልፏ ያባንነዋል። ክፍሉንም ሲመለከት እንዳልነበር ሆኗል። ሌባም እንደገባ በማሰብ በክፍሉ ጋር ሲዘዋወር የሰው እግር ያያል። ሌባዋም መርሜዷ ነበረች። በእግሯ መታውም አሽቀንጥራ ትጥለዋለች። እጇንም ጨብጣ ስለነበር የወሰደችው ዕቃ እንዳለ በማሰብ ምንድን ነው ያልሺው ሲላት መርሜዷ በድጋሚ ልኩን ታስገባዋለች። በመስኮትም ስትመለከት ውቅያኖስን ታየዋለች። እየሮጠችም ወደዛው ስታመራ ከመስኮቱ ጋር ተላትማ ራሷን ትስታለች። ጁንም ያስራትና ለፖሊስ ይደውላል። ስትነቃም እጇን ፈልቅቆ ምን እንደያዘች ሲያይ ፍራፍሬ ነበር። በድጋሚም እንዳትገባ ለማመልከት ፎቶ ያነሳታል። ፖሊሶቹም መጥተው ይወስዷታል። ጁንም እግሯ ላይ ያለውን ጠባሳ ተመልክቶ ስላሳዘነችው ምንም እንዳልሰረቀች ይናገራል። ፖሊሶቹ ግን አንጠልጥለው ይወስዷታል። ጁንም ለጓደኞቹ ፎቶ አልኮ ማንነቷን እንዲያጣሩ ይነግራቸዋል። እስር ቤትም ገብታ ፖሊሶች ጥያቄ ቢጠይቋትም መመለስም ሆነ እነሱን መረዳት ስላልቻለች እንደ ሕፃን አጠገቧ ባለው ሶፍት መጫወት ትጀምራለች። ሊያስቆሟት ሲሉም ገፍትራ ጥላ ሽጉጣቸውን ትወስዳለች። እንደምንም አስጥለዋትም ከርቸሌ ከቷታል። በዚህ በኩል ጁን ከተዋወቃት ሆስተስ ጋር እያወራ ሊያጭበረብራት ሲል ከጓደኛው መልእክት ይላክለታል። መልእክቱም እንዲህ ይላል። መርሜዶ ያረገችው ብራስሌት በጣም ውድና ዓለም ላይ ከጠፋ ዓመታትን ያስቆጠረ ነው። እናም ዋጋው እንዲህ በቀላሉ አይተመንም ይላል። ጁንም አለፈልኛ ብሎ ወደ እስር ቤቱ ይሄዳል። ፖሊሱንም የቁም እንቅልፍ ውስጥ አስገብቶት ካደነዘዘው በኋላ መርሜዷ ምንም አላረገችም እናም ልቀቃት ይለዋል። የደነዘዘው ፖሊስም እንደተባለው ያደርጋል። ጁንም አለሳልሶ መርሜዷን ይቅርታ ጠይቋት ብራዝሌቷን እንድታሳየው ይጠይቃታል። እሷ ግን ቡጢ ለመሰንዘር ትቃጣለች። በቀጥታም ስጦታ ሊገዛላት ወደ ገበያ ማዕከል ይወስዳታል። ሊፍት አይታም ስለማታውቅ ስትደናበር ጁን አቅፎ ይወስዳታል። እግሯ ላይም ያለውን ጠባሳ ተመልክቶ ወደ ሱቅ ያመራሉ። ጫማውንም ሲሰጣት ምን እንደሚደረግበት ስለማታውቅ በእጇ ታስገባዋለች። ልብስም ቢያስሞክሯት በጭንቅላቱ አድርገው ትወጣለች። በመጨረሻም አግዘዋት ልብሱን ለብሳ ስትወጣ ጁንን ስላጣችው ብቻዋን መዞር ትጀምራለች። እሱም ክፍያ ከፍሎ ሲመለስ መርሜዷን ያጣታል። ፈልጎ መጨረሻ ላይ ያገኛታል። ምግብም ሊያበላት ሲወጡ ፓስታውን አንዴ በእጇ ቆይታ ጎንብሳ ስትጎርስ ሲያት በአፍረት ይሞላል። ከጎኗ ተቀምጦም የሹካ አያያዝ ያስተምራታል። ቀረብ ብሎም የአንገት ሐብል አድርጎላት በድብቅ ብራዝሌቷን ይወስዷል። ስራውንም ስላጠናቀቀ ወደ ገበያ ማዕከሉ ይወስዳታል። እዚህ እንድትጠብቀውም ነግሯት ላይመለስ ይሄዳል። ሰዓታትም አልፎ ሱቆቹ ይዘጋሉ። ጥበቃዎቹም መጥተው እንድትወጣ ያደርጓታል። ብቻዋንም በዝናብ ስትቀጠቀጥ ጁን አሳዝነው ተመልሶ ይመጣና ይወስዳታል። በመኪናው እየሄዱም የት እንደምትኖርና ስለ ቤተሰቧ ቢጠይቃትም እሷ ግን በዝምታ ትመልሳለች። ምን አይነት ጣጣ ውስጥ ገባው እያለም ወደ ተከራየበት ሆቴል ይወስዳታል። ሻወርም እየወሰደ ሳለ መብራቱ ይጠፋል። መርሜዷን መብራቱን ብልጭ ድርግም ማድረግ ትጀምራለች። ጁንም ተናዶ መብራቱን እንዳታጠፋ ሲነግራት መርሜዷ ግን እንደ መሽኮርመም ትላለች። ጁንም በመገረም ይኸውልሽ የኔ እናት አንቺ ለእኔ በፍጹም ምርጫ አይደለሽም፣ እዚህ ያመጣሁሽም መሄጃ ስላጣሽ ነው፣ ሌላ ነገር አታስብ ይላታል። በዚህ በኩል ቺሼ የተባለች ሴት በተደጋጋሚ ለጁን ትደውልለታለች። እናቷ መጣም ለዛ አብሮች ለሚማረው ልጅ እየደወልሽለት ባልሆነ አይፈልግሽም እኮ ስትል የቤት ሰራተኛቸውም ልጇ ድሮ እዛ ቦታ ያጠና እንደነበር ትናገራለች። እነጁን ያጭበረብሯት ሌላኛዋ ታዋቂ ሴትም ቅጥረኞቿን ፈልገው እንዲያገኙትና እንዲገሉት ትዕዛዝ ትሰጣለች። ጁንም ፊልሙን እያየ ሳለ ከኋላ መርሜዷ መጣ ታስደነግጠዋለች። ኮምፒውተሩንም ተቀብላ ሙሉ ሌሊቱን ፊልም እያየች ታነገዋለች። ጁንም ከጓደኛው ናም ተደውሎለት ያጭበረበሯት ሴትዮ ቅጥር ገዳዮችን እንደላከች ይነግረዋል። ተቀጣሪዎችም ሆቴሉ ሲደርሱ እነጁን በመስኮት ይወጣሉ። እየተከተሏቸውም ሲያባርሯቸው መርሜዷ ጠንካራ ስለነበር
ስለነበረች የተወሰኑትን ታጠቃቸዋለች። በሳይክላቸውም አምልጠው ይሄዳሉ። ሃይማኖተኛ ከሆነ ጓደኛው ጋር ሂዶ መርሜዷን ሚስቱ እንደሆነች አስተዋውቆ ከትንሽ ጊዜ በፊት አደጋ አጋጥሟት የመናገር ችሎታዋ እንዳጣችና ህልሙም የእሷን ድምፅ አንዴ መስማት እንደሆነ ሲናገር መርሜዷም ጮክ ብላ እንዴት ዋላችሁ ዛሬ ብሩህ ቀን ነው ትላለች። እነሱም የሰሙትን ማመን ያቅታቸዋል። በፍጥነትም ወደ ውጭ አስወጡታት። ማውራት ትችያለሽ እንዴ? እሷም አዎ በሰጠኸኝ ኮምፒውተር ሙሉ ቃላቶችን ተምሬያለሁ፣ ነገር ግን ሚስት የሚለው ቃል አልተማርኩም ነበር፣ ምን ማለት ነው ስትለው እሱም ሚስት ማለት ጓደኛ ነው ይላታል። ምሽት ላይ መርሜዷ ስለ ፍቅር ሲወራ ስለሰማች ምን ማለት እንደሆነ ትጠይቀዋለች። ጁንም ፍቅር ከባድ ነገር ነው፣ አንድ ሰው ፍቅር ከያዘው የዛ ሰው ብቻ ነው፣ ማመዛዘን አይችልም፣ እናም በፍቅር እንዳትወድቅ ይላታል። እሷ ግን ያስጠነቀቃትን ትታ እንደምትወደው ትነግረዋለች። ጁንም በድንጋጤ እንድታቆም ይነግራታል። ምግብም ለመብላት ወጥተው ጁን አደንዝዟት ስለ ቤተሰቧ ሊጠይቃት ቤተሰብ ግን ምን ማለት ነው ብላ መልሳ ትጠይቀዋለች። እሱም የወለዱሽ ወላጆችሽ ቤተሰቦችሽ ናቸው ይላታል። መርሜዷን ቤተሰብ የለኝም ትላለች። ቆይቶም ስሟን ይጠይቃታል። እሷም እንደተለመደው ስም እንዳላት ትነግረዋለች። ጁንም በመገረም ምን ምላሽ ጠብቄ ነበር ይላል። ስም ቢኖረኝ ኑሮ ከአንተ ጋር እንድኖር ትፈቅድልኛለህ ትለዋለች። ባታኖረኝም ግን ጥሩ ሰው ነህ፣ ብቻዬን እዛ እሱ ጋር መተው ትችል ነበር፣ አንተ ግን ተመልሰ መጣ ትላለች። ጁንም ባለችው ነገር ልቡ ይነካል። ምሽት ላይም ስተኛ ብራስሌቷን መልሶላት አብሮ ወደ ሲኦል ሊወስዳት ለራሱ ቃል ይገባል። በጠዋቱም ጉዟቸውን ወደ ኮሪያ ሲኦል ከተማ ያቀናሉ። ነገር ግን እነዛ ቅጥረኞች አሁንም ይከተሏቸዋል። ሽጉጥም ደቅነውባቸው እጅ እንዲሰጥ ሲጠይቀው መርሜዷ እንዳትጎዳ እንድትሄድ ያስጠነቅቃታል። እሷ ግን ምን ማለት ነው ሚስትህ እኮ ነኝ እመነኝና ወደ ውቅያኖስ እንግባ ስትል ጁን ግን የሻርክ ራት ከመሆን በጥይት ብሞት ይሻላል ይላል። መርሜዷም እጁን ይዘው ወደ ባህሩ ታስገባዋለች። ወዲያውም ውሃ ሲነካት ወደ መርሜድነት ትቀየራለች። ጁን የሚያየውን ማመን ያቅተዋል። በቀጥታ መጣ ከንፈሩን ትስመዋለች። ፊልሙም ወደ 15ኛው ክፍለ ዘመን ይመልሰናል። ንጉሱም ድጋሚ መርሜዷን አግኝቷት ስሟን ሲጠይቃት እሷም ስሜ ሴዋ ነው ብላ ታሪኳን ትነግረዋለች። ከዛሬ 20 ዓመት በፊት የሆነ ልጅ ከውቅያኖስ ውስጥ ሲሰጥም አዳንኩት። ልጁም ከዛ በኋላ ጓደኛ የሆነ ስሜንም ሲያዋለኝ እያደግንም መጣን። አንድ ቀን ታዲያ ልጁ ሊያገባ እንደሆነ ነገረኝ። እኔም ጋብቻ ምን እንደነበር ስላላወቅኩ ምን እንደሆነ ጠየቅኩት። እሱም ከዚህ በኋላ ሌላ ሴት ጋር እንደሚኖርና እኔን ለማግኘት መምጣት እንደማይችል ነገረኝ። የወደኝም ስለነበር በየብስ ላይ መኖር እንደምችል ጠየቀኝ። መርሜዶች ግን ካላደጉ በስተቀር በየብስ ላይ መኖር እንደማይችሉ ነገርኩት። እሱ ውሃ ውስጥ፣ እኔ ደግሞ መሬት ላይ መኖር አልቻልንም። መለያየትም የማያዳግም ውሳኔ ሆነ። ልጁን በሰርጉ ምሽት ሁሉንም ጥሎ መርሜዷን ለማግኘት ይመጣል። ውቅያኖስ ውስጥም ሲገባ መርሜዷ እሷ ከፈለገች ትውስታን የማጥፋት ችሎታ ስለነበራት ትስመውና ትውስታዋን ታጠፋዋለች። ንጉሱም እንዲህ ይላል፣ ባገባውበት ምሽት ሚስቴ በህመም ሞተች። እሷ ግን ለመሞቷ ምክንያት ጥያት መሄዴ እንደሆነ ነገረችኝ። እኔ ግን በምሽት ጥያት ሲሄድ ምንም ትዝ የሚለኝ ነገር አልነበረም እና አሁን እኔ ያህ ልጅ ነኝ አላት። መርሜዷን ትደነግጣለች። ወደ አሁኑ ሲመለስ መርሜዷ ጁንን ስመው ትውስታውን ታጠፋዋለች። ጁንም ራሱን መሬት ላይ ያገኘዋል። እንዴት እንደመጣ ባያውቅም መርሜዷ ግን እጁ ጋር ብራዝሌት አድርጋለት ነበር። ጁንም ወደ ኮሪያ ይመለሳል። ጓደኞቹንም ቤቱ ያገኛቸዋል። ና ምን በል እንጂ አሳየኝ ያን ውድ ብራዝሌት ሲል ጁን በምላሹ ስለምን እንደሚያወራ ይጠይቀዋል። መርሜዷም ከ2 ወር በኋላ አሳ አጥማጆችን የሲኦል ከተማ በየት አቅጣጫ እንደሆነ ትጠይቃቸዋለች። እነሱም ሰው እንደሆነች በማመን እኛም ወደዛው ነን እንሸኝሽ ቢሏትም አመስግናቸው ብቻ ትሄዳለች። ከተማዋም ደርሳ ሰዎችን በሙሉ ጁንጂ የሚባል ልጅ እንደሚያውቁ ትጠይቃቸዋለች። ከሰዓታት በኋላ ግን እርቧት ምግብ ስትጠይቅ ገንዘብ እንደሚያስፈልጋት ይነግሯታል። አመፀኛ ተማሪዎችም ምስኪኗን ተማሪ አስፈራርተው ገንዘብ ሲቀበሏት ስታይ እሷም ትንሽዬ ልጅ ይዛ ማስፈራራት ትጀምራለች። ህፃኗ ማሳዝናት ምግብ ካበላቻት በኋላ የተወሰነ ገንዘብ ሰጣት። ትልቅ ሴት ነሽ እናም ስራ መፈለግ አለብሽ ብላ ትሄዳለች። መርሜዷም የተጣለ ልብስ አግኝታ ትለብሳለች። አንዷ ለማኝም እንዳማረበት እየነገረቻት ከየት እንደመጣች ስትጠይቃት እሷም የመጣሁት ከውሃ ነው፣ አመጣጤም ጁንጂን ፈልጌ ነው ስትል ለማኟም ማን ነው እሱ ፍቅረኛሽ ነው እንግዲያው ስልኩ ቁጥሩ ካለሽ ልደውልለት ስትል መርሜዷ ግን የለኝም፣ ነገር ግን ሁሌ ህንፃ 60 ወስድሻለሁ ይለኝ ነበር ትላለች። ሴትዮዋም ህንፃ 60 ያለበትን ቦታ ጽፋላት አቅጣጫውን ታሳያታለች። ቦታው ጋር ስትደርስም የውሃ መዝናኛ ነበር። አሳዎችንም ስታይ እርቧት ስለነበር 1-2 ትላለች። በቀጣይ ቀን ጁን ልደቱ ስለነበር ጓደኛዋ ቺሽም ሰራተኛዋን ቆንጆ ምግብ እንድታዘጋጅ ታደርጋለች። ሰራተኛዋም ተገርማ የልጅም ልደት እኮ ዛሬ ነው ትላለች። ምግቡንም ይዘው ወደ ጁን ቤት ሂዳ እሷ እንደሰራችው ትነግረዋለች። ምግቡንም ሲቀምሰው ልክ እናቱ ትሰራለት እንደነበረው ጣፋጭ ነበር። ጓደኛውና ምን ዛሬ ይቀወጣል ሲል ጁን ግን የሚሄድበት ቦታ እንዳለው ነግሯቸው ይሄዳል። ያቺ ሰራተኛም የልጇን ፎቶ ታያለች። ከዚህም የጁን እናት እሷ እንደሆነች እናያለን። ድሮ ሁሌ በልደቱ ከእናቱ ጋር የውሃ መዝናኛ ይሄድ ነበር። አሁንም በቀጥታ ወደዛው ያመራል። መርሜዷም ውሃ ውስጥ ስለነበረች ሰዎችም የውሸት ትዕይንት ስለመሰለቻቸው ማየት ይጀምራሉ። በአጋጣሚ ጁንን ታየዋለች። እሱን ቢያያትም አላስታወሳትም ነበር። ከውሃውም ወጣ እሱን ለማግኘት ትሄዳለች። በዛ ሰዓት ግን አንዱ ጓደኛው የዛኔ ደሴቱ ጋር አብሮ የተነሱትን ፎቶ ይልክለታል። ጁንም የእጇን ብራዝሌት እና መልኳን ተመልክቶ ቅድም ያያት ሴት እንደሆነች ስላወቀ ወደ መዝናኛው ተመልሶ እሷን መፈለግ ይጀምራል። በመጨረሻም ይገናኛሉ። ፊልሙን በድጋሚ ወደ ድሮ ይመልሰናል። አስተዳዳሪው መርሜዷ ተመልሳ ልብስ እየሰረቀች እና በምላሹ ውድ ጨሌን
እያስቀመጠች እንደሆነ ይሰማል። ይህም አስተዳዳሪውና ሚስቱን ይበልጥ መርሜዷን ይዘው ጨሌዎችን እንድታመርት አድርገው ለመክበር ያስባሉ። መንደርተኞቹም መርሜዷ መጥፎ እንደሆነች በማሰብ ለመግደል ይደራጃሉ። ንጉሱም እሱን ለማግኘት እንደመጣች ያስባል። ምክንያቱ ደግሞ በረዶ ሲዘንብ እንደምትመለስ ቃል ስለገባችለት ነበር። ንጉሱም ፈረሱን ሽምጥ እየጋለበ እሷን ፍለጋ ይጀምራል። በዚህ በኩል ግን የአስተዳዳሪው ቅጥረኞች አስረዋት ሊያመጡለት ሲሉ ንጉሱ ደርሶ ያድናታል። ፊልሙም ወደ አሁኑ ይመልሰናል። የቺን እናት ሰራተኛቸውን ጥሩ ምግብ አሰርታ ወደ ሌሎች ሀብታሞች ቤት ለጥየቃ ምግቡን ይዘው ትሄዳለች። እነዚህ ባለሀብቶችም የጁን አባት፣ ሁለተኛ ሚስቱና ልጃቸው ነበሩ። ምግቡንም ሲቀምሰው የድሮ ሚስቱ ትዝታ ይመጣበታል። አባትየውም ሾፌሩን ጁን የት እንዳለ ይጠይቀዋል። ሾፌሩም ከሀገር እንደወጣ ይነግረዋል። ንግግራቸውንም በካሜራ ሚስቱ ሲኦሊ ትሰማለች። ለአንድ ሰውም ደውላ ጁን እንዲገደል ታዛለች። ጁንም መርሜዷን ከዚህ በፊት እንደሚተዋወቁ ይጠይቃታል። እሷ ግን በእንባ ብቻ ትመልሳለች። መልሶም እሺ ስምሽ ማን ነው ሲላት መርሜዷ ግን ስም እንደሌላት ትነግረዋለች። በእንግዳ ባህሪዋም እየተገረመ ያኔ ደሴቱ ጋር አብሮ የተነሱትን ፎቶ ይጠይቃታል። መልስ ሲያጣም ጥሏት ይሄዳል። መንገዱም ጠፍቷት በሌባ እጅ ትወድቃለች። ሰውየውም ሊያጭበረብራት ሲል ጁን ደርሶ ያድናታል። ስላሳዘነችውም ወደ ቤቱ ይወስዳታል። በዚህ በኩል ግን የእንጀራ እናቱ የላከችው ገዳይ የነጁን መኖሪያ መፈለግ ይጀምራል። ቺሽም ስራዋ ቦታ ላይ መርሜዷና ሰው ሲሳሳሙ ያለበትን ቅርጽ እያየች ትመሰጣለች። ጁንም ቤቱ ይደርሳል። ጓደኞቹም ሴት አምጦ ስለማያውቅ ይገረማሉ። እርቧትም ስለነበር ቴክ ምግብ ይሰጣታል። እናም በዚህ በኩል በጥያቄ ያጣድፋታል። ቤትሽ የት ነው ይላታል። መርሜዷም ከዚህ ሩቅ ነው ትላለች። ጁንም አየህ ተመልከታት እስቲ ምንም የሚረባ መልስ አትመልስም። እሺ ብራዝሌቱንስ አንቺ ነሽ የሰጠሽኝ ይላታል። መርሜዷም አዎ ወደው ስለነበር ሰጠሁ፣ ደግሞም ቤቴ ብዙ እንደዚ አይነት እቃ አለ ትላለች። ናምም ገንዘብ ይወድ ስለነበር በቃ አታስጨንቃት ልጅቱን እዚህ ትቆይ ይላል። ስም ስለሌላት ጁን እንደገል ቺዮሊ ሲላት ወድጄዋለሁ፣ ከዚህ በኋላ ስሜ ቺዮሊ ነው ትላለች። ልደቱም ስለነበር ጓደኞችን ኬክ ይዛለት ትመጣለች። ሁለቱም ሲተያዩ ቀልባቸው አልተዋደዱም ነበር። ቺዮሊም እንዳማወራ ራሷን ታስተዋውቃለች። በድንገትም ኦሉያ ሮቦት መጣ አስደንግጣት ጁን ጋር ትሰቀላለች። ልቀቂኝም እያለ ሲያብድ ጓደኞቹ በሳቅ ይፈርሳሉ። ጂን ግን በቅናት ታብዳለች። የአበላል ወግ የማታውቀው ቺዮሊም ኬኩን በእጇ ታነሰዋለች። ጁንም ተረጋግተሽ ብይ እንጂ ማንም አይበላብሽም ይላታል። ጁንም ከራሱ ክፍል ጣራ ላይ ያለውን ቆጥ እንድታድርበት ይሰጣታል። ይህ ሲኦል የላከችው ቅጥረኛም ቤቱን መፈለጉን ይቀጥላል። አንዱ የዛ ሰፈር ነዋሪም ስለተጠራጠረው ምን ፈልገ ነው ለፖሊስ አመለክታለሁ ሲል ቅጥረኛውም ሰውየውን ያስወግደዋል። ምሽት ላይም ጁን ወደ ቤቱ ሲመለስ ናም መጥቶ ጎረቤታቸው እንደሞተና ፖሊሶችም ስላሉ ዛሬ ቤት እንዳይገባ ቢነግረውም ጁን ግን ቺዮሊ ብቻዋን ስለሆነች ይሄዳል። እሷም እሱን እየጠበቀችው ሳለ በሩ ይንኳኳል። ያ ሰውም ቅጥረኛው ነበር። ፖሊስ እንደሆነ ነግሯትም አንዳንድ ጥያቄ እየጠየቃት ሳለ ጁን ይደርሳል። ሰውየውም ከፖሊሶች ጋር ተመሳስሎ ይጠፋል። ፊልሙም ወደ ድሮ ይመልሰናል። ንጉሱ መርሜዷን ካዳናት በኋላ ወደ ቤቱ ይወስዳታል። ይህን የተመለከተውም የአስተዳዳሪው ሰላይ ያየውን ይዞ ይነግረዋል። በዛ ሰዓትም አንዱ መንደርተኛ መጥቶ የምትሰራውን ሙስና ካላቆም ለንጉሱ እናገራለሁ ብሎ ያስፈራረዋል። ጠዋት ላይ ግን የተፈጠረው ሌላ ነበር። ያ መንደርተኛ ሞቶ ይገኛል። ንጉሱም ቦታው ላይ ሲደርስ አንዱ ነዋሪ መንደርተኛውን የገደለችው መርሜዷ ናት ይላል። ንጉሱም የተቀነባበረ ወንጀል እንደሆነ ስላመነ እስቲ እናጣራለን ብሎ ይሄዳል። የአስተዳዳሪው ሚስትም ከንጉሱ መኖሪያ ሄዳ መርሜዷ እዚህ እንዳለች አውቃለሁ እናም እፈትሻለሁ ትላለች። ንጉሱም ይህን ዜና ሲሰማ ወዲያውኑ ወደ ቤቱ ያመራል። መርሜዷ በዚህ በኩል የሰውና እሷን የምትመስል ፍጡር ሲሳሳሙ ያለበትን ቅርጽ እያየች ትደነቃለች። ንጉሱም በህልሙ አይቶት እንደሳለው እናያለን። ፊልሙም ወደ አሁኑ ይመልሰናል። ቺዮሊም ቲቪውን እያሳየችው እዚህ ውስጥ ያሉትን ሰዎች እንዲወጡ ንገራቸው፣ የምጠይቃቸው ጥያቄ አለ ስትል ጁንም ስለ ፊልሙ እንደምታወራ ተረድቶ ጓደኞቼ እኮ ናቸው፣ የምትፈልጊያቸው ከሆነ እደውልላቸዋለሁ፣ በምላሹ ግን እዛ ደሴት ጋር ምን እንደተፈጠረ ትነግሪኛለች ሲል ቺዮልም ተወው በቃ ታጋስ ስለሆንኩኝ በቀጣይ ሲመጡ ጠብቂያ ያለው ትላለች። ጁንም ተናዶ ይኸውልሽ የት እንደምታውቂኝ ካልነገርሽኝ በነገው ዕለት ቤት ለቀሽ ትሄጃለሽ ይላል። በቀጣይ ግን ቺን ትመጣለች። ነገር ግን ቺዮል አላስገባ ትላታለች። ታግላትም በግድ ከገባች በኋላ ጁን ቤት ውስጥ እንዳያለ ስላወቀች አጋጣሚውንም ተጠቅማ ትሰሚኛለሽ፣ ጁን እና እኔ በቅርቡ እንጋባለን፣ አንድ ሰው ጋር ከተጋባሽ አብረሽ ትኖሪያለሽ፣ ትወጂዋለሽ ማለት ነው ስትል ቺዮልም ቀበል አድርጋ እኮ እኛም አብረን ነው የምንኖረው ስለዚህ ተጋብተናል ስትል ቺንም አይ በፍጹም አንቺ ለሱ ሸክም ብቻ ነሽ፣ እናም አሁን ወደ መጣሽበት ቀጥ ብለሽ ሂጂ ትላለች። ቺዮልም ተናዳ እጇን ትነክሳታለች። ጁንም በሰዓቱ ደርሶ መርሜዷን ይቆጣታል። አንቺ ውሻ ነሽ እንዴ ሰውን የምትናከሽ ብሎ ይገስጻታል። ቺንንም ለመሸኘት ይወጣል። ጁንም ወደ ቤቱ ተመልሶ ለቺዮሊ ስልኩን ሰጧት። የምትነግረው ነገር ካለ ብቻ እንድትደውልለት ቁጥሩን ይሰጣታል። እንዴት እንደምትጠቀሙ ማስረድቷት ቤቱን ለቃ እንድትሄድ ያደርጋል። ቺዮሊም ቃል ታስገባዋለች። በቀጣይ በረዶ ሲዘንብ የምነግረ ነገር ስለሚኖር እዛ ህንፃ ዳር እንገናኝ ብላ ተሰናብተው ትሄዳለች። ጁንም ከስልኳ ጋር የት እንዳለች የሚከታተልበት መቆጣጠሪያ ያስገጥመው ነበር። ጓደኛው ናምም እንዴት በዚህ ብርድ ከቤት ታባረራታለህ? ትንሽ አዘኔታ ሊኖር ይገባል ሲል ጁን ግን እኔ ምን አገባኝ አሳዳጊው አይደለሁም ይላል። ሆኖም ግን ትንሽ እንደቆዩ ከቤት
እንዴት እንደራቀች ሲረዳ ለመከታተል ወደዛው ይሄዳል። ቺዮሊም ከዛ ሴትዮ ጋር ሂዳ ገንዘብ እንዴት እንደምትሰራ ትጠይቃታለች። ሴትዮዋም ታሳይታለች። በጣም ብዙ ገንዘብ ሰርቼ ለጁን እሰጠዋለሁ ምክንያቱም እሱ ገንዘብ ይወዳል ትላለች። ጁንም በራሪ ወረቀት እያሰረጨች ያያታል፣ ግን ማንም ሊቀበላት ፈቃደኛ አልነበረም። እሱም አዝኖላት ተማሪዎችን ልኮ እንዲቀበላት አድርጎ ገንዘብ ይከፍላቸዋል። እንደ ራባትም ተመልክቶ በድብቅ የምትበለው ይልክላታል። ከዛም አንድ ወጣት መጥቶ ስልክ ቁጥሯን ሲጠይቃት ጁን ደውሎላት ለማንም ቁጥርሽ እንዳትሰጪ እንደነዚህ አይነት ሰዎች መጥፎ ናቸው ይላል። ቺዮሊም ልጁን ስትገላምጠው ምስኪኑ ሰውም ተሰናብቷት ይሄዳል። ጁንንም የት ነህ ናፈከኝ እኮ ስትለው እሱም ሩቅ ቦታ ነኝ ብሎ ሳይጨርስ ከተደበቀበት ይጋለጣል። እሷም ስለመጣ ደስ እያላት ይኸው ልጁን ብዙ ገንዘብ እየሰራው ነው ስጨርስም ላንተ እሰጣለሁ ትለዋለች። ምሽት ላይም በረዶ እየጣለ ስለነበር ለመጠለል ስትሄድ ያችን ህፃን ታገኛታለች። ከጁን ጋር በረዶ ሲዘንብ እንገናኛለን ያለችውን አድራሻ ስለማታውቀው ህፃኗን ጠይቃት አድራሻውን ትቀበላለች። በዚህ በኩል ጁን በረዶ ሲመለከት ያን ያለችውን አስታውሶ ወደሚገናኙበት ቦታ ይሄዳል። እንደ አጋጣሚም በመንገዷ ስትሄድ በመኪና ትገጫለች። አደጋ ያደረሰባትም የጁን የእንጀራ ወንድም ነበር። ጁንም ቦታው ጋር ደርሶ ይጠብቃታል። ፊልሙም ወደ ድሮ ይመልሰናል። የአስተዳዳሪው ሚስት መርሜዷን ስትፈልጋት እሷን ከማግኘቷ በፊት ግን የንጉሱ ጓደኛ እንዲደብቃት ይወስዳታል። የአስተዳዳሪው ቅጥረኛም ሊገሉት ያሳድዱታል። በመጨረሻም ከድልድዩ ይጥሉታል። ንጉሱም ቤቱ ሲመለስ ክፍሉ እንዳልነበር ሆኗል። መርሜዷንም መፈለግ ይጀምራል። ፊልሙም ወደ አሁኑ ይመልሰናል። ቺዮል በቀጥታ ወደ ሆስፒታል ትወሰዳለች። ጁንም አርፈዳበት ወደ ቤቱ እየተመለሰ ሳለ በመንገዱ የቺዮልን ወረቀትና ስልክ ያገኘዋል። ጁንም እያዘነው ወደ አቅራቢያው ሆስፒታል ያመራል። አንድ በአንድም እየገለጠ እሷን መፈለግ ይጀምራል። በመጨረሻም ያገኛታል። እጇንም ይዞ እባክሽ ዳኝልኝ ሲል ቺዮሊን በህልሟ ጁንን የሚመስል ንጉስ ሲያድናት ታያለች። በመጨረሻም ነግታ ስላንተ እያለምኩ ነበር ትላለች። ጓደኞቹም የተፈጠረውን ሰምተው ወደዛው ያመራሉ። እንዴት አንድ ሰው የሚሄድበትን አቅጣጫ ማስተዋል ያቅተዋል እያለ ሲቆጣት ጓደኞቹ መጥተው ምን አርጊ ነው የምትላት? በአንተ ምክንያት አሁን ሆስፒታል ናት፣ አፍህን ዝጋ ይሉታል። ጁንም ጉዳት ያደረሰባት የገዛ እንጀራ ወንድሙ እንደሆነ አውቀው ሆነ ብለህን የገጫት ሲል ወንድምየውም ምን ማለት ነው? እኔ ማንነቷን በፍጹም አላቅም ይላል። ፊልሙም ወደ ልጅነታቸው ይመልሰናል። ጁን ተናዶ ለምን የእናቴን ፎቶ ሰበርከው ሲለው ወንድሙ ውሃንም ተሳስቼ ነው አውቄ አላረኩትም እናም ለጥፋቴ ይቅርታ ሲል ሳያስጨርሰውም ድብድብ ይጀምራሉ። አባትየውም ሂዮን እጁ ስለተጎዳ አቅፎ ይወስደዋል። ጁንም አባቱ ለሱ ስላገዘ ያዝናል። ከረጅም ዓመታት በኋላም አባታቸውን በድጋሚ ያየዋል። የአባቱ ሹፌርም ጁንን ይመለከተዋል። ቺዮሊ በዚህ በኩል ሆስፒታሉ ሆና ሌሎቹ ምግብ ሲሰጣቸው አይታ እኔ እፈልጋለሁ ስትል ነርሷ ግን ትንሽ ቆይ ትላለች። ለጁንም ደውላለት ሁሉም ሰው ከኔ ውጭ የሚጣፍጥ ምግብ እየበላ ነው፣ እኔ ደግሞ በኑድል አምሮት ልሞት ነው ስትለው ጁን በፍጥነት ምግብ ያስልክላታል። ስትመገብም እያየ እንደ ህፃን ይስቃል። ለራሱም ቆፍጠን በል እንጂ ምን እየሆንክ ነው ጁን ይላል። ከሆስፒታሉም ሲወጣ የአባቱን ሹፌርና ጸሐፊ ያገኘዋል። ከንግግራቸውም ይህ ጸሐፊ ጁንን ይወደው እንደነበርና በአባቱ ቤት ሲከፋም እሱ እንደ ታላቅ ወንድም ያጽናናው እንደነበር እናያለን። ያኔም በሰዓቱ ከቤት ላልመለስ እናቴን ፍለጋ ልሄድ ነው እናም የአባቴን ነገር አደራ እንዳለው እናያለን። ጁንም አንተ ቃልህን ብትጠብቅም እኔ ግን እናቴን አላገኘኋትም ይላል። ጸሐፊውም አባቴ እየፈለገ ነው እናም ነገሮችን ማስተካከል ይፈልጋል፣ አስብበት ይለዋል። ይህን ንግግራቸውን ግን ያ ቅጥረኛ ዲዮል እየሰማ ነበር። ሆስፒታሉ ውስጥም ዶክተሩ መጥቶ ጤንነትሽ ተመልሷል እናም ወደ ቤትሽ መሄድ ትችያለሽ ሲል እሷም ዶክተር ምን አጠፋው? ብዙ እየበላ ከሆነ እቀንሳለሁ፣ ነገር ግን እባክህን አታባረኝ፣ መሄጃ የለኝም ስትል ጁንም መጥቶ ከኔ ጋር ትኖሪያለሽ ብሎ ወደ ቤቱ ይወስዳታል። ያ ሹፌርም ለአባትየው ጁንን አግኝቸው ነበር፣ ነገር ግን አሁን ላይ ለመገናኘት ዝግጁ እንዳልሆነ ነግሮኛል ሲል ሲኦልም ንግግራቸውን ትሰማለች። አባትየውን አድርሶት ወደ መኪናው ሲመለስ የድምፅ መቆጣጠሪያውን ያገኘዋል። ይህ ስራም የሲኦል እንደሆነ ይረዳል። ታዲያ በዛ ሰዓት ያ ቅጥረኛ ዲዮል ያገኘዋል። ከወደዳችሁት እንድቀጥልላችሁ ፓርት 2 ብላችሁ ጻፉልኝ።